ደስተኛ ሆነ ለመኖር ለጓደኝነት ባትመርጣቸው ባስ ሲልም የምትርቃቸው 7 አይነት ሰዎች። አንደኛው ይሄ እኔ አሁን ካነበብኩት ውስጥ የሚገርመኝ ኮምፕሌይነር ነው። ኮምፕሌይነር በአማርኛ ምንድን ነው የሚሆነው? አማራሪ የሚል ቃል ብንሰጠው አላቅም። እንዲህ አይነቶቹ ጓደኞች ጓደኝነት ላይ ነው ልብ አድርጉ። እነኛ አይነት ጓደኞች በስራቸው ላይ ምሬት አላቸው። መቀመጫ ያማርራል፣ ምግብ ያማርራል፣ ማኪያቶ ያማርራል፣ ሻይ ያማርራል። ሴቱን መንገድ ላይ ምን እንደምትመስል ይዋት እስቲ። ምንም እኮ አገባው። ይሄን ደግሞ ይውታውን ዘነጥኩ ብሎ ነው ነጸጉሩ እንዴት ነው ያደረገው እንዴ? ታስነት ዩር ቢዝነስ። ያማርራል ያማርራል፣ በስንቱ ያማርራል። ልጆቹን ያማርራል፣ ጎረቤቱን ያማርራል፣ አለቃውን ያማርራል፣ ገርል ፍሬንዱን ያማርራል፣ እናቱን ያማርራል። በማይለወጡ ነገሮች ላይ ምሬቱ ብዙ ነው ይሄ ሰውዬ። ስለዚህ ኮምፕሌን አታርጉ አይደለም ይሄ ነገር ትክክል አይደለምና ትክክል እንዲሆን አትነጋገሩ አይደለም። ግን ኤቭሪ ታይም ለሁሉም ነገር የሚያማርር ሰው ከሆነ ጓደኝነቱ ጥያቄ ውስጥ መግባት አለበት። እዛ ቀጥሎ ማን አለ መሰላችሁ? ኔቨር ኤንዲንግ ኦፔራ ይሉታል። ኔቨር ኤንዲንግ ሶፕ ኦፔራ፣ ተከታታይ የቴሌቪዥን ድራማ ማለት ነው። ሁሌ የሚነግራችሁ ነገር አለው። ሁሌ ገና ቁጭ ምን ገጠመኝ መሰለህ? ገና እኮ ከዛ ምን ገጠመኝ እንትናን ታውቃት የለም ማን አታውቋትም? እሷን አላገኛት መሰለህ እንዴ? 9ኛ ክፍል እኮ አብረን ነበር። እንዴት ወፍራለች መሰለህ? ያወራል ለእናንተ ምንም የሚጠቅም ነገር የለውም። ኔክስት ደግሞ ስታገኝ ዛሬ ምን እንደሆንኩ ታውቃለህ? ዛሬ ምን ሆንክ ደግሞ ትላለህ በልብህ ካለቃይ ጋር ምናምን ይላል። በቃ አሁን እንግዲህ እሱ ሲበሳጭ አብረህ ትበሳጫለህ፣ እሱ ሲስቅ አብረህ ትስቃለህ፣ እሱ ሲያሾፍ አብረህ ታሾፋለህ። you are wasting your time። እና ይሄ ሰውዬ ሁሉ ጊዜ የሚነግርህ ነገር አለው። ፋዘር ምን እንዳለኝ ታውቃለህ? ጧት ወደ ስራ ሲሄድ ምን አለ ትላለህ? ጥሩ ጃኬት ነው ያደረከው ምናምን። አንተ ደግሞ ኦብዘርቬሽን ኃይለኛ ነው ምናምን ይላል። ጥሩ ነው። ሲስተር ናት እኮ የላከችልኝ። እነዚህ አይነት ሰዎች የማዋሸት እንትን ማባዝ ያለባቸው። ስለዚህ እንደዚህ አይነቱን ኦፔራ ወይም ተከታታይ ድራማ የሚያቀርብላችሁን ሰው ኢትስ ኤ ዌስት ኦፍ ታይም አቁም። ሌላው ያለህን እሴቶች የሚያራክስ ለምሳሌ እናንተ 12 ሰዓት ቤታችሁ መግባት ትፈልጋላችሁ ሁልጊዜ። ለምንድን ነው 1 ሰዓት መከታተለው ዜና አለ? ምንድን ነው አንተ ዘላለም በቃ ዶሮ ይመስል 12 ሰዓት የምትገባው? you have your own values። 12 ሰዓት የምትገባበት ምክንያት አለ። ወይም ደግሞ እሑድ ቤተክርስቲያን ትሄድ ይሆናል አንተ። ኧረ በእናትህ አንዳንድ ቀን እንኳን እንደ ስጋ እንቁረጥ እንጂ ምንድነው እዚህ ዘላ ገነት የምትገባ መሰለህ እንደ ምናምን ይላል። አሁን ይሄ ሰውዬ እንትንን ኢሮድ እያደረገ ነው። ቫልዩን የራስን ቫልዩ ኢሮድ እያደረገ ነው። ይሄ ልጅ ጥሩ ልጅ ቢሆን ምንድነው ማለት ኦኬ ቸርች ትሄጃለሽ ተውታ ኦኬ ፋይን። ከዛ ስንት 4 ሰዓት 4 እንገናኛ ነው ማለት ያለበት እንጂ አንተን ቫልዩ እንትን ማዘርጋ ሄዳለሁ ዛሬ ምንድነው አንተ ሁልጊዜ ማዘርጋ የምትሄደው? በሳምንት በ15 ቀን የምትሄደው አደውልላትም እንዴ? ደውልላት በቃ። አሁን ዛሬ ይሄ ሰውዬ እሴቶችን የሚያራክስ ሰው ነው። ስለዚህ የሀብቷ አራተኛው is a friend who has to be better than you። ይገርማል። እቺ መኪና ብዙ ጊዜ ጥረት አድርጌ ነው የገዛኋት ምናምን ነው አዝዣለሁ። እኔ እቺኛው ያንተ ስንት ናት? 19 ሞዴል ናት። እኔ 22 አዝዣለሁ ይላል። ፉክክሩ ካንተ ጋር ነው። ካንተ በልጦ መገኘት ወይም ያንተን የሚበልጥ መሆኑን እና አንተ ማቀጨጭ ነው የሚፈልገው ሰው ሁሉ ጊዜ ካንተ የተሻለ መሆን ይፈልጋል። እና እንደዚህ አይነት ሰዎች መቼም አይተኙላ። ቀጥለው ደግሞ ያሉት
are friends who never grow. Friends who never grow up. በልጅነታችሁ ኳስ እሑድ የምትጫወቱት ዛሬም ኳስ ካልተጫወትን ብሎ ቤት እሑድ ሊመጣ ይችላል። ዛሬ እኮ አንተ አግብተሃል፣ ልጆች አለ፣ ኳስ የምትጫወት ሰው አይደለም። በአቅም ማነስ ብቻ አይደለም። you have another responsibility now ከኳሱ ሌላ። አቦ ሰብሰብ ብለን እንቃማ ምንድን ነው ምናምን የሚል ሰው አለ። መቃም እኔ ጥሩ ነው ጥሩ አይደለም የሚል ጀጅመንት ውስጥ የለውበትም። ግን በጉርምስና ዘመን የምትቅመው ሰውዬ በኋላ ራስን በቃኝ እኔ ለምን እቅማለሁ? ታጨስ ይሆናል። ምክንያቱም ፒር ፕሬሸር ምናምን ታጨሳለህ፣ ትጠጣለህ። በኋላ ግን ስታስበው ማጨስም ጥሩ አይደለም፣ መቃምም ጥሩ አይደለም፣ ኖት ኦልዌይስ መጠጣትም እንደዚሁ ብለህ መተው ትጀምራለህ። እነኚህ ሰዎች who never grow up እዛ ውስጥ እንድትመለስ ነው። እነኚህ ደግሞ ስድስተኞቹ እነኚህ ሰዎች a friend who stunts you stunt ማለት ማቀንጨር ነው ወይም ምንድነው ማቀጨጭ፣ እንዳታድግ በቃ አይምሮ ላይ ይሰራሉ፣ እንቅፋትም ይሆናሉ፣ በገንዘብም ያዳክመዋል፣ ሰዎች ይልቁባል። በቃ ምንም እነዚህ ሰዎች ስራቸው ሁሌ አንተን ወደ ኋላ መጎተት ነው። ምክንያቱም ጓደኝነታችሁን ስለሚፈልጉት አጣዋለሁ ብለው ስለሚፈሩ ማለት ነው። ስለዚህ እድገታችሁን የሚፈልግን ሰው መንገድ የሚዘጋን ሰው የማያበረታታ ጓደኛ ስትባንኑ ጓደኝነቱን ፈትሹ ብዬ ሐሳብ ነው የሰጠሁት። ሌላው ቂመኞች፣ ሰባተኞቹ ቂመኞች ናቸው። ፍራንክ የለኝም ብሎ ይመጣል እና 3000 ብር 4000 ብር ፈልጌያለሁ ምናምን ይላል። ፋይን 4000 ሌላ ጊዜም ሲመጣ ነው ከዚህ በኋላ እኔ ጋር ፍራንክ ብለህ እንዳትመጣ ቆጥብ። ምንድነው እንደዚህ መባል በየቦታው እንትን እያልክ ምናምን ትሏል እንዴ? እሱ ዛሬ ፍራንክ ኖሮት ነው ሌላ ይሄን በሙሉ ይመዘግባሉ። እናንተ ጥፋት መሆኑን እንኳን ሳታውቁ እነሱ በጥፋት ይመዘግቡታል።